ይህ ገጽ ከሙስሊሞች በመጽሐፍ ቅዱስ ላይ ለሚነሱ ጥያቄዎች በሙሉ መልስ የሚሰጥበት ነው። ባያችሁት ጊዜ ሁሉ ለሌሎች ተደራሽ እንዲሆን ላይክ እና ሼር በማድረግ አግዙን። ለቻናሉ አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ተቀላቀሉ። አብራችሁን ስለሆናችሁ እናመሰግናለን። እስከ መጨረሻው ተከታተሉ። የዮሐንስ ወንጌል ከአጠቃላይ ወንጌላት ወይም ማቴዎስ፣ ማርቆስ፣ ሉቃስ ለምን ተለይቶ ይሰማል? መልስ የዮሐንስ ወንጌል ከማቴዎስ፣ ማርቆስ እና ሉቃስ ተለይቶ የሚሰማው ዮሐንስ የተለየ ዓላማ፣ ዘይቤ፣ ለአንባቢዎች የሰጠው ትኩረትና ስነ መለኮታዊ ትኩረት ስለነበረው ነው። ምንም እንኳን አራቱም ወንጌላት ስለ አንድ ኢየሱስ ቢናገሩ። ማቴዎስ፣ ማርቆስ እና ሉቃስ አጠቃላይ ወንጌላት ተብለው ይጠራሉ። ምክንያቱም ብዙውን ጊዜ ተመሳሳይ መዋቅርን፣ አነጋገርንና ክስተቶችን ይከተላሉ። ዮሐንስ ግን ይበልጥ ገላጭና ስነ መለኮታዊ ነው። ዮሐንስ በዋነኝነት አጫጭር አባባሎችንና ብዙ ምሳሌዎችን ከማቅረብ ይልቅ በረጅም ንግግሮች፣ በምሳሌያዊ ምልክቶችና ስለ ኢየሱስ ማንነት ጥልቅ ማብራሪያዎች ላይ ያተኩራል። ይህ ልዩነት የግድ ቅራኔ ማለት አይደለም። የጥንት የታሪክ ጸሐፍት እንደ ዓላማቸው መረጃዎችን በተለያየ መንገድ መርጠው ያደራጁ ነበር። ዮሐንስ ራሱ በመጽሐፉ መጨረሻ አካባቢ ዓላማውን ሲያስረዳ አንባቢዎች ኢየሱስ እርሱ ክርስቶስ የእግዚአብሔር ልጅ እንደሆነ ያምኑ ዘንድ አምነውም በስሙ ሕይወት ይሆንላቸው ዘንድ እንደጻፈው ይገልጻል። ስለዚህ ዮሐንስ እንደዚህ ባሉ ርዕሰ ጉዳዮች ላይ ያተኩራል። ኢየሱስ እንደ ዘላለም ቃል፣ ብርሃንና ጨለማ፣ እምነትና አለማመን፣ የዘላለም ሕይወት፣ በአብና በወልድ መካከል ያለው ግንኙነትና የኢየሱስ ሰማያዊ አመጣጥ። አጠቃላይ ወንጌላትም እነዚህን እውነቶች ያጎላሉ። ነገር ግን ብዙውን ጊዜ በተዘዋዋሪ ወይም በትረካ መንገድ ነው። ለምሳሌ በማርቆስ ወንጌል ኢየሱስ ኃጢአትን ይቅር ይላል፣ ማዕበልን ያረጋጋል፣ በውሃ ላይ ይራመዳልና አምልኮን ይቀበላል። በማቴዎስ ወንጌል ኢየሱስ አማኑኤል ይባላል፣ ትርጉሙም እግዚአብሔር ከኛ ጋር ማለት ነው። በሉቃስ ወንጌል ኢየሱስ ልደቱ በመላእክት የታወጀ ጌታና አዳኝ ተደርጎ ተገልጿል። ዮሐንስ እነዚህን ርዕሰ ጉዳዮች ይበልጥ በግልጽ ወደ አደባባይ ያወጣቸዋል። ዮሐንስ የተለየ የሚሰማበት ሌላው ምክንያት ምናልባት ዘግይቶ የተጻፈ በመሆኑና አንባቢዎች ስለ ኢየሱስ አገልግሎት ብዙ መሰረታዊ ክስተቶችን ቀድሞውኑ ያውቃሉ ብሎ ስለሚያስብ ነው። በአጠቃላይ ወንጌላት ውስጥ የሚገኙትን ነገሮች ሁሉ ከመድገም ይልቅ ዮሐንስ እነርሱ ባልጠቀሷቸው ጉዳዮች ላይ ያተኩራል። የዮሐንስ ይዘት 90% ያህሉ ልዩ ወይም በሌሎች ያልተጠቀሰ ነው። አንዳንድ ተቺዎች ዮሐንስ ከቀደሙት ወንጌላት ይልቅ የዳበረ ስነ መለኮት ያቀርባል ብለው ይከራከራሉ። ክርስቲያኖች በአጠቃላይ የሚሰጡት ምላሽ ዮሐንስ አዲስ ኢየሱስን እየፈጠረ ሳይሆን ኢየሱስ ሁልጊዜ ማን እንደነበረ በጥልቀት እያብራራ ነው የሚል ነው። በዮሐንስ ወንጌል ውስጥ በተለየ መንገድ የሚናገረው ያው ኢየሱስ አሁንም ይሰቀላል፣ ታምራትን ያደርጋል፣ ንስሐን ያስተምራል፣ ደቀ መዛሙርትን ይጠራል፣ ግብዝነትን ይቃወማልና የብሉይ ኪዳንን ትንቢት ይፈጽማል። ወንጌላት መራጭ መሆናቸውንም ማስታወስም አስፈላጊ ነው። ዮሐንስ ኢየሱስ በዚህ መጽሐፍ ያልተጻፉ ብዙ ሌሎች ነገሮችን እንዳደረገ በግልጽ ተናግሯል። ስለዚህ የተለያዩ ደራሲያን ስለ አንድ ሰው ለተለያዩ አንባቢዎችና ዓላማዎች ሲጽፉ በዘይቤና በትኩረት ላይ ልዩነቶች መኖራቸው የሚጠበቅ ነው። ስለዚህ የዮሐንስ ወንጌል የተለየ የሚሰማው ይበልጥ ስነ መለኮታዊና ገላጭ በሆነ ዘይቤ ስለተጻፈ ነው። በተለይም በኢየሱስ ማንነትና ከአብ ጋር ባለው ግንኙነት ላይ ያተኩራል። ሆኖም ግን በማቴዎስ፣ ማርቆስ እና ሉቃስ ውስጥ የሚገኘውን ያንኑ ዋና አካል ያቀርባል። መልሱ ካረካችሁ ላይክ በማድረግ ብታሳውቁን ለቀጣይ ስራችን ያግዘናል። ፕሌይሊስት የሚለው ስር በመግባት በዮሐንስ ወንጌል ላይ በሙስሊሞች ለሚጠየቁ ጥያቄዎች በሙሉ የተሰጡ መልሶችን ማግኘት ትችላላችሁ። አስተያየታችሁንም አስፍሩልን። ቻናሉን ሰብስክራይብ ማድረጋችሁንም አረጋግጡ። እናመሰግናለን።